ሀገራዊ ምክክሩ የትግራይ ነገ የተረጋጋ እንዲሆን የክልሉ ሕዝብ የድርሻውን የሚወጣበት መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ተናገረ። መረጃውን የምናካፍላችሁ ይሆናል። ብሔራዊ ባንክ የመካከለኛው ምስራቅ ጦርነት ጫና ቢፈጥርም ጥብቅ የገንዘብ ፖሊሲ እንደሚያስቀጥል አስታውቋል። ይህንን መረጃ እናካፍላችኋለን። በመንግስታት መካከል የሚከሰቱ ግጭቶችና አለመግባባቶች የሚፈቱበት የህግ ማዕቀፍ ቢኖርም እየተተገበረ አለመሆኑ ተገልጿል። መረጃውን እናካፍላችኋለን። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባችን እናልፋለን። ሀገራዊ ምክክሩ የትግራይ ነገ የተረጋጋ እንዲሆን የክልሉ ህዝብ የድርሻውን የሚወጣበት መሆኑን የኢትዮጵያ ሀገራዊ የምክክር ኮሚሽን ተናገረ። ለበርካታ ጊዜያት ሊከናወን ቀጠሮ ሲራዘም የነበረው የትግራይ ክልል አጀንዳ የማሰባሰብ ምክክር በአዲስ አበባ ተጀምሯል። ከመጋቢት 23 አርብ እስከ መጋቢት 25 ቀን ድረስ በአዲስ አበባ በሚካሄደው የመጀመሪያው ዙር የአጀንዳ ማሰባሰብ መድረክ ከክልሉ የመጡና በአዲስ አበባ ያሉ የትግራይ ተወላጆች፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የሃይማኖት ተወካዮች እንዲሁም ሌሎች ባለድርሻዎች እየተሳተፉ ነው። በመድረኩ የመክፈቻ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ትግራይ የሌለችበት ምክክር ግቡን የማይመታ በመሆኑ ከብዙ ጥረቶች በኋላ በአዲስ አበባ እንመካከር ሆኗል ብለዋል። ተሳታፊዎች በነጻነት ሀሳባቸውን እንዲገልጹ የተጠየቁት ዋና ኮሚሽነሩ ምክክሩ የነገዋ ትግራይ የተረጋጋች እንድትሆን የድርሻችሁን የምትወጡበት ነው ሲሉ አስረድተዋል። በመድረኩ ሀሳባቸውን የሰጡ አብዛኞቹ ተሳታፊዎች የትግራይ ህዝብ በገዢዎች ምክንያት ስቃይ ውስጥ ነው፣ ወረድ ብላችሁ እንድታነጋግሯቸው እንፈልጋለን። ችግራችን ብዙ ነው፣ ተናግረን አንዘልቀውም። የፌዴራል መንግስቱ በደላችንን ቢመለከት የሚሉ ሀሳቦችን አንስተዋል። የምክክር ኮሚሽኑ በበኩሉ ከዚህ በኋላ በክልሉ አስቻይ ሁኔታ ካለ ለምክክሩ ዝግጁ ነኝ ብለዋል። በተጀመሩ የምክክር ቀናት አጀንዳዎች ከተሰበሰቡ በኋላ ከተወያዮች መካከል በዋናው ሀገራዊ የምክክር ጉባኤ የሚሳተፉ የትግራይ ተወካዮች ይለያሉ ሲባልም ሰምተናል። ብሔራዊ ባንክ የመካከለኛው ምስራቅ ጦርነት ጫና ቢፈጥርም ጥብቅ የገንዘብ ፖሊሲ እንደሚያስቀጥል አስታወቀ። የመካከለኛው ምስራቅ ጦርነት በዓለም አቀፍ ነዳጅ ዋጋ ላይ ከፍተኛ ጫና እያሳደረና የአቅርቦት ሰንሰለቶች መቋረጥን እየፈጠረ ቢሆንም መንግስት በሚወስዳቸው የመቆጣጠሪያ እርምጃዎች እንደሚወሰንና ጥብቅ የገንዘብ ፖሊሲ እንደሚያስቀጥል የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አስታወቀ። የመካከለኛው ምስራቅ ጦርነት በዓለም አቀፍ ነዳጅ ዋጋ ላይ ከፍተኛ ጫና እያሳደረና የአቅርቦት ሰንሰለቶች መቋረጥን እየፈጠረ መሆኑን የገለጸው መግለጫው ክስተቱ በሀገር ውስጥም የዋጋ ግሽበት ላይ አሉታዊ ተጽዕኖ እንደሚኖረው ጠቁሟል። ብሔራዊ ባንክ ከታህሳስ ወር ጀምሮ የዋጋ ግሽበትን ነጠላ አሃዝ ለማድረስ ይዞት የነበረው እቅድን በማሳካት የካቲት 2018 ዓ.ም ላይ በመጨረሻ ላይ 9.7 በመቶ ማድረስ መቻሉ ተገልጿል። ለዋጋ ግሽበቱ መቀነስ ጥብቅ የገንዘብ ፖሊሲ፣ ጥንቃቄ የተሞላበት የበጀት ፖሊሲ ስርዓት እንዲሁም ምርትና ምርታማነት ለማሻሻል የተወሰዱ እርምጃዎች አስተዋጽኦ ማድረጋቸውም ተገልጿል። በኢኮኖሚ ውስጥ የሚዘዋወረው ጠቅላላ የገንዘብ አቅርቦት ከአምናው ጋር ሲወዳደር እድገት ማሳየቱን፣ የመሰረታዊ ገንዘብ ደግሞ እድገቱ መጠነኛ ቅናሽ እንዳሳየ አስረድተዋል። ለመሰረታዊ ገንዘብ ስርጭት መጠነኛ ቅናሽ ማሳየት የብሔራዊ ባንክ በኢኮኖሚ ውስጥ ያለውን የገንዘብ ስርጭት ለመሰብሰብ የውጭ ምንዛሪ አቅርቦቱን ለማረጋጋት ያደረገው የውጭ ምንዛሪ ግብይት እንደ ዋነኛ ምክንያትም ተጠቅሷል። የበጀት ዓመቱ የበጀት ፖሊሲ ከብሔራዊ ባንክ ጥብቅ የገንዘብ ፖሊሲ ጋር የተጣጣመ እንደነበርና በመጀመሪያ 7 ወራት ለበጀት ጉድለት ማሟያ የሚውል ገንዘብ ከብሔራዊ ባንክ ብድር እንዳይወስድ በመደረጉ መሰረታዊ የገንዘብ እድገትን ለመገደብ ማስቻሉን መግለጫው አካቷል። እንደ አውሮፓውያን አቆጣጠር በ2025 እስከ 2026 በበጀት ዓመት የመጀመሪያ 7 ወራት አጠቃላይ የበጀት ጉድለት ከጠቅላላ የሀገር ውስጥ ምርት ጋር ያለው ጥምረታ 1.1 በመቶ መድረሱና ባለፈው ዓመት ተመሳሳይ ጊዜ ከነበረው 0.7 በመቶ ጭማሪ ማሳየቱን የገለጸው የፖሊሲ ኮሚቴው የገንዘብ ማሰባሰቢያ ለ65 በመቶ ዓመታዊ እድገት ቢያሳይም አጠቃላይ ጉድለቱ ሊሰፋ የቻለው አጠቃላይ ወጪ 48 በመቶ በመጨመሩ ምክንያት ሆኗል። ሆኖም የባንክ ለባንክ የገንዘብ ገበያና የብሔራዊ ባንክ ቋሚ የብድር አገልግሎት ለጥሬ ገንዘብ አከል ችግር መፍትሄ ሆነው እያገዙ እንደሚገኙም ተመላክቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። በመንግስታት መካከል የሚከሰቱ ግጭቶችና አለመግባባቶች የሚፈቱበት የህግ ማዕቀፍ ቢኖርም እየተተገበረ አለመሆኑ ተገለጸ። የፌዴራል መንግስት ከክልሎች እንዲሁም ክልሎች እርስ በርሳቸው የተገናኙ በጋራ አጀንዳዎች ላይ ለመምከር የሚኖራቸውን የግንኙነት ሂደት ህጋዊ መሰረት የሚሰጥና በመደበኛነት ይመራል የሚል አዋጅ ከወጣ 5 ዓመታት ቢሆነውም ኢመደበኛ ግንኙነቱ መቀጠሉን የፖሊሲ ጥናት ኢንስቲትዩት አመላከተ።
የመንግስታት ግንኙነት ተስፋ ስጋትና መፍትሄዎች በሚል ርዕስ የፖሊሲ ጥናት ኢንስቲትዩት አዘጋጅቶ ያቀረበው ጥናታዊ ጽሑፍ የፌዴራሊዝም የፖለቲካ ስርዓት ህብረትን የሚያመጣ ስለመሆኑ በመግለጽ ይህ ግንኙነት መደበኛና ህጋዊ በሆነ መንገድ መምራት አስፈላጊ ስለመሆኑም ያስረዳል። በጥናት ተቋሙ ከፍተኛ ተመራማሪ አቶ ማርቆስ ደበበ ባቀረቡት ጽሑፍ የፌዴራሊዝም አወቃቀር ትብብርን የስርዓቱ ማዕከላዊነት ሊያደርግ እንደሚገባም ያስረዳሉ። የፌዴራል ስርዓት ውድድር፣ መካሰሶችና ክርክሮች የፖሊሲ መቃረንን ጨምሮ በመንግስት መዋቅሮች ውስጥ የሚፈጠሩ ግጭቶች እንደሚገጥሙ ጠቅሰው እነዚህ አይነት አለመግባባቶች ጠንካራ በህግ የታሰሩና ውጤታማ የሆነ የመንግስታት ግንኙነት እንደሚፈልጉም ተናግረዋል። አዋጁ በፌዴራልና ክልል መንግስታት መካከል ያለውን የፖለቲካ ግንኙነት በጠንካራ ውይይት፣ ምክክርና በተግባቦት ላይ የተመሰረተ እንዲሆን የሚያደርግ ስለመሆኑም አክለው ገልጸዋል። የመንግስታት ግንኙነት አዋጅን በሚገባ ተግባራዊ ማድረግ በሁሉም የመንግስታት ተዋረድ በስምምነት ላይ የተመሰረተ የፖለቲካ ባህል ማምጣትንና መረጋጋትን እንዲሁም የሀገሪቱን ፌዴሬሽን በጠንካራ መግባባት ላይ እንዲቆም ያደርገዋል ብለዋል። በፖሊሲ ጥናት ተቋም ተመራማሪው ዶክተር ሙሉጌታ ጌጡ በበኩላቸው የመንግስታት ግንኙነትን የሚመለከቱ የህግ አውጪ፣ አስፈጻሚ እንዲሁም የህግ ተርጓሚ እንዲሁም የክልሎች ፎረምን ጨምሮ በርካታ የግንኙነት መድረኮች የተመለከቱ ፎረሞች ቢኖሩም ብዙዎቹ አቁመዋል ወይንም ተጽፈውም አያውቁም ብለዋል። ከመደበኛው የህግ ግንኙነት ይልቅ አሁን የሚታዩት ግንኙነቶች እየተከናወኑ ያሉት ኢመደበኛ በሆኑ መንገዶች እንደሆነ ገልጸው በክልሎች መካከል ያሉ የደህንነት፣ የሀብት አስተዳደሮችና የግጭት አፈታቶች በኢመደበኛ መንገድ ይልቅ የመደበኛው የግንኙነት ፎረም ውጤት ህጋዊነት ባለፈ ትብብርን የመፍጠር እድሉ ከፍተኛ ነው ብለዋል። የመንግስታት ግንኙነት ህግን በተመለከተ የእውቀትና ግንዛቤ አናሳ መሆን ከፖለቲካ ቁርጠኝነትና ጠንካራ ተጠያቂነት አለመኖርና ከሌሎች ጉዳዮችም የተገናኙ ስለመሆኑ አብራርተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች በመጨረሻም ሰብስክራይብ እንድታደርጉ እየጋበዝናችሁ በሌሎች ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩልን።